ተመልካቾቻችን እነዚህ በስቱዲዮአችን የምታዩቸው ሁለት ባለትዳሮች ረጅም ጊዜ አብረው የቆዩ ናቸውና ዛሬ እስኪ በትዳር ውስጥ ሲኖሩ ያሳለፉትን ልምድ እንዲያካፍሉን ነው ስቱዲዮ ጠራናቸው። እጮኛዬን ያልኩና ጓደኞቼን ሰብስቤ ሄዱ። ስታያት እንደው በሩቁ እንዴት ሳያት እንደው አስቀያሚ ናት። እንግዲህ እኔ ልጅ አይ ፋሱ ሳይሆን አንድ ደግሞ ትዝ አለኝ። አመጣሁ አንተም ጥያቄውን አመጣሁ። ትዝ አለኝ። የደመራ ዕለት ነው፣ ዘፈን ይዘፈናል፣ ጨዋታ ነው፣ ዝላይ ነው። ሁሉም እንደው ጎረምሳውም ኮረዳው መንቡር ነው የሚለው እና አይኗ የሚመስለው እና የቁርበት ቀዳዳ ሸሮ መድኃኒዓለም ጥሎብኛል ህድ አልኳት ባል እንዲገባት ወዲያም ሲያቀማጥልህ ውሎ አደረ ሲጥልህ ስለዚህ ተወደድኩ መስሎት አልቻሜ ወልቻሜ የኔ ጥምር ግር መቼስ አልኩ ጉንጯ አለው ትቡክ አለ ብርቱካን መሰለ ጉንጯ ብርቱካን የሚገመጥ መሰለ ጡቷ ጉት አለልህ። እኔ ልጅ አይኗ እንደ ባውዛ በራ እንደው ውብ ነበርኩ። ዛሬ ቅናት ነው እንዲህ አድርጎ ያስተዝም ነሽ እሱ እንኳን አስተዝም ነሽ። አንድ ጊዜ አባባሳቸውን ስለምጠይቅ አስተዝም ቅናት አለባቸው። ክፉ ቅናት ነው ያለባቸው። ይቀናሉ። ኦሪጂናል ቀለም ጥርግ በይ ማን ነው የሚጠናው? ማን ነው ጥርግ የሚል? እራስሽ ጥርግ በይ። አዎ ጥርግ እርስዎ ዕድሜው ስንት ይሆናል? የማን የእርስዎ ዕድሜ ስንት ይሆናል? እናት አለም ናስላው እንጂ ነው ብድግ ብሎ ምን የፈለጉ ነው እሱ ጋር? ጉዲቱን ይዤ ነበር ቅድም የመጣው ሲቆይም አላስላው የድሮውን አወራ ነው እንጂ ለአሁኑ ጀግንነትማ ድፍን ታለምሳለም ጦቢያን እንጂ የሚያወራው እሺ እንግዲህ የተሸለሙበት አይደል እንዴ? ምንም ረታዋለኛ እንደውስ ምን ነው ጣይቱ ምን ያስለቅስሻል? ምን ነው የኖሩ ባልና ሚስቶች አሉን። እነሱን በዛሬው ቀን ስለ ትዳር ህይወታቸው እንዲያጫውቱን በስቱዲዮ ጋብዘናቸዋል እና እንግዶቻችን ወደ መድረኩ መምጣት ላይ ናቸው። አመሰግናለሁ። እሺ እንግዲህ ተመልካቾቻችን እነዚህ በስቱዲዮአችን የምታዩቸው ሁለት ባለትዳሮች ረጅም ጊዜ አብረው የቆዩ ናቸውና ዛሬ እስኪ በትዳር ውስጥ ሲኖሩ ያሳለፉትን ልምድ እንዲያካፍሉን ነው ስቱዲዮ ጠራናቸው። በመጀመሪያ ጥያቄውን ለእርስዎ አቀርባለሁ። ምንቆል እና እንዴት ነው የትዳር ህይወታቸውን እንዴት አሳለፋቸው? እኔ ልጅ እንግዲህ እኔ አባቴ እጮኛ አጭቼልሃለሁ አሉኝ። 15 ዓመት ነኝ። የዛለት ምንም ጎረምሳ ነኝ። እንዳንተ ጉር ነው የምለው 15 ዓመቴ ነው። በዛን ጊዜ እኔ በጀሳልኩ የኔ ልጅ ፈረስ ጎቢ ዱላ መካቶሽ ገና ጨዋታ ትግል ማንም ሰው አይችልም። እኔ የምፈልገው በትዳር ውስጥ ስትኖሩ ያሳለፋችሁትን ስቱዲዮ ታይም ብዙ ስለሌለን ያችን ቢገልጹልን። ላመጣው ነበር አልኩ እኮ ላመጣው ነው። ወደዛው ነው የምሄደው። ገና ጨዋታ አልክ፣ ትግል አልክ፣ ማንም ሰው እኔ ነኝ አለ ጎረምሳ አይችልም። እናቴ ሸክለ ትምራው
ኧረ ጉዴ ያሰጥ አንዴ እሳቸው ይጨርሱ እባክህ። ይቆይ ማናት አለ ያያበለው ልጅ እያነሳ ያፈርጥሃል ነበር። ወንድም በይ ማን ጠየቀሻችሁ? ማን ጠየቃ? እንደው እኔ ልጅ በይ ስማኝ ልጅ ሰዓት ስለሌለ እንደው በትዳር ውስጥ ስትኖሩ ያለው የትዳር ህይወታችሁ ኧረ እነግርሃለሁ ልመጣ ነው። እቺ ያልተጠየቀችውን ትቀባጅራለህ። ልመጣ ነው። ይኸው ስማ እንግዲህ እኔ ልጅ እኔ መቼም በዛን ጊዜ እጮኛዬን ያልኩና ጓደኞቼን ሰብስቤ ሄድኩና እንደው አጥራም ደህ ከተጋባችሁ በኋላ ያለው አመጣለህ ነው ልጅ ምን ነው አመጣው ነው አልኩህ። ወዲያ አይደለም ሄደው አሁን ደህ ብያየሁልህ እንደው ግቢው መሀል ቁጭ ብላለህ እንደው እንደ መድ ሸንኮራ አገዳ ጥንቅሽ የሚባል አለ። ያን ጥንቅሽ ሸንኮራ አገዳ ፊቷ ጋልህ ጋሜ ተሰርታለች። ያንን እየጋጠች ትመጣለች። ሸንኮራ ትመጣለች አልኩህ። ዘንባይ ኋላ አንድ ጊዜ ወይ ሰማይ ስታያት እንደው በሩቁ እንዴ ሳያት እንዴ ነው አስቀያሚ ነው። አንድ ጊዜ ጨርሰታችኋል። ኧረ ቆይ አባቴ ምን ነካቸውና አሁን ይችን አጩልኝ ብየሰጥ ጭራሽ ግረም ብላ ምን አለች? አያል በጎንዴ ሽርንበር ብሎኝ ነበር ያይዘምናለኝ። ኧረ ጉድ ተድምጧ ማስጠላል። የድምጧ ማቃጠል ቃሪያ ነው። ቃሪያ ድምፅ ቃሪያ አገርም አላለኝ አልተባልኩም። እንዲያውም ልንገርህም ባናትህ እንዲያውም ይሄ በኋራስ መላቃሪያችን እያብለጨለጥክ ይሄንን አጠፋሪስን ተቀብጠህ ከድንጋይ ላይ ወጣ ተናል ወጣ ድንጋይ ትመስል ነበር። አንተ አይደለም ወይ ሀገር ይመስክር እንጂ። አንድ ጊዜ ተራ በተራ አድርጋችሁ በትዳር ስትኖሩ ያለው ልኮ ነው ልትነግሩኝ የምፈልገው። ሰዓትም ስለሌለን እና እንግዲህ እኔ ልጅ አይ ፏሱ ሳይሆን አንድ ደግሞ ትዝ አለኝ። አመጣኸው አንተም ጥያቄውን አመጣኸው ትዝ አለኝ። የደመራ ዕለት ነው። ዘፈን ይዘፈናል። ጨዋታ ነው። ዝላይ ነው። ሁሉም እንደው ጎረምሳውም ኮረዳው መንቡር ነው የሚለው ትዝ ይለኛል። የዛን ጊዜ በትዳር ውስጥ ስትኖሩ ያለውን አመጣልህ ነው እኮ አሁን የዛን ጊዜ እኔ አይቻታለሁ አይደል? እኔ ልጅ አይቻታለሁ። ነገር ያለው አልፈለኳትም። አባቴ ናቸው ያጫት እንጂ አልፈልግም። ስለዚህ እንደው እንደማልፈልጋት እንድታውቅ ብዬ እኮ ነው። በዘፈን ይዘፈናል። ጥሩ ዘፋኝ ነበር። ከዛን ጊዜ ጎረምሳ ነኝ ነው ዘፈናል። ዘፈን ምናል እናንዬ አይኗ የሚመስለው እናንዬ የቁርበት ቀዳዳ ሸሮ መድኃኒዓለም ጥሎብኛል ፍዳ አልኳት። ባል እንዲገባት አንድ ጊዜ ቆይ እሳቸው ይጨርሱ። ጨርሱ እሳቸው በትዳር ውስጥ ኖሩ ያለ እኔም ልናገር እንጂ እንዴት ያለ ጉድ እና ታዲያ አንተ እንዴት ስትም የዝማ እናት አለ። ይኸውልህ እንግዲህ ዘፈን ነበረ። በዚያ ላይ ዘፈን ተደስቶ በየሶስት ጊዜ ዘፈን እንዲበከራውን ሲያይ ቀስ አልሁና ሆዴን ያቀማጥልህ ውሎ አደረ ሲጥልህ ስለዚህ ተወደድኩ መስሎት አልቻሜ ወልቻሜ የኔ እጥም እግር አንተ አለኸኝ ብዬ ለሰውም አልነግር አንድ ጊዜ ምን መሰሎት አባባ በትዳር ውስጥ ስትኖሩ የገጠማችሁትን ነው ማወቅ የምፈልገውና እንዴት ነው በትዳር ውስጥ ያበርቹት ቢሆን ነበር ታጫውቱ ነው ጠራማችሁ ስቱዲዮ። ከዛ በኋላማ መቼስ የኔ ልጅ እሷም እያማረች መጣች። እየገፋ ሲሄድ መቼስ አልኩ ጉንጯ አለ ትቡክ አለ። ብርቱካን መሰለ ጉንጯ ብርቱካን የሚገመጥ መሰለ። ጡቷ ጉት አለልህ። እኔ ልጅ አይኗ እንደ ባውዛ በራ። እዚህ ጊዜ ምድረ ጎረምሳ ዙሪያዋን ፊን እያለ ሲዞራ ጊዜ እችን ወዳል ሰርጃ ማጆር አልኩልህና እኔ አባትህ አፈፍ አድርጌ ሚስቴን በጀ አየህ እንዲህ ነው ጋር። እሺ እንግዲህ አንድ ጊዜ እርስዎን ቆም እናድርግና ወደ እሳቸው እንመለስ። እርሶስ እንዴት ነው የትዳር ህይወታችሁ እንዴት ያሳለፋችሁት? አይ እንግዲህ መቼም እንደው ራስን ማሞገስ ውብ አይደል። እንደው እሳቸው ቢናገሩት ነበር የሚሻል። እንደው ውብ ነበርኩ። ዛሬ ቅናት ነው እንዲህ አድርጎ ታዲያ አስተዝም ነሽ እሱ እንኳን አስተዝም ነሽ። አንድ ጊዜ አባባ እሳቸውን ስለምጠይቅ አሁን ያስተዝም ታዲያ እንግዲህ አሁን እውነት አይደል እንግዲህ የምትጠይቅ እናንተ እንደው ቀጣ ተብሎ ጎረምሳው በዚህ በአባት ያጠብቅ ተብሎ ነው የሚያድ። ታዲያ እንደው እውነት ለመናገር እንደው አልዋሽም ወዳቸዋለሁ ማለት
እንግዲህ አሁን ዛሬ ነው መውደዴንም የተናገርኩኝ። የትም አይሄዱ ብዬ ነው ታንታላ። ኧረ ተፊቱ ያስታውቅባታል። እኔ ልጅ አትናገረው አውቀዋለሁ። ያው ጎረምሳ እንደገጠም መብለው ሲያድር ብቅ አይሉ ሲል አይተው ነው ሽልክ ብለው ብቅ ይሉ ነበር። ማን ነበር እጃችን? እኔ ሰልጠማት ማለት ነው። አንድ ጊዜ አባባ ታሲት ወይ ማን ነበር ጀርኩ? አንድ ጊዜ ባኮ ነው እየተጠየቅን አይደል? እንመልስም ነው ብቅ አይሉ። ታዲያ ግና እንግዲህ እንዴት ነው መቻቻል አለ። ቅናት አለባቸው። ክፉ ቅናት ነው ያለባቸው። ይቀናሉ። ኧረ ወይጅን አልቀረም። ጥርግ በይ ጥርግ በይ። ማን ነው የሚጠናው? ማን ነው ጥርግ የሚል? እራስሽ ጥርግ በይ። አዎ ጥርግ በይ። ኧረ አንድ ጊዜ ባኮ ነው ጥርግ እኔ ከተለበሩ ነው ጥርግ በይ። አንተ እኮ ነው እንደምታረገው። አንድ ጊዜ ቁጭ በሉና የኮንግሬት ዳር ጊዜያችሁን ለማስታወስ ለሰው የምናቀርበው ነገር ነው ባካችሁ። አረክ ጥርግ በይ ነው እኮ ያሉት። ሰምተሃል? እሄዳታለሁ እንጂ ደግሞ ማንከልክሎኝ አንድም ጎረቤት የሚቆም የታጠገብ እሄዳታለሁ። ልጅ አሰናብተውኛል። እዚህ አንድ ጊዜ እናጣላችሁ እኮ አይደለም እናንተ ትዝታችሁ እንድታወሩ ነው የጠራናችሁ። ገረገረ አንተ ጌታ ልጅ አሉ እኔ መች አወቅኩ ያን ሁሉ ነገር። እሺ ይሄን ተወት እናድርገውና እድሜው ስንት ይሆናል? አይደለም አይሽ አይቶ አንቺ እኮ ልክ አይደለሽም እንዴ። ለምሳሌ አሁን ሰው ምን ብቻችንን ጥሩ አሁን ይሄ ልጅ ነው ባዳ ነው ከሰው ፊት ድረይ ይቀናሉ። እንዴ ናቸው ምንም አያስፈልግም። የቤት የሚወራው ወሬ ውጪ አይ አይቶ ታይ አንቺ ልክ አይደለሽም። አይ አሁን እኔ ወድሻለሁ ግን ይሄ ነገር ጥሩ አንዴ የምትናገሩ አታውቅም የኔ ልጅ። እሺ ወደ ቁም ነገሩ እንመለስና እርስዎ እድሜው ስንት ይሆናል? የማን የእርስዎ እድሜ ስንት ይሆናል? እናት አለም ናስላው እንጂ ነው ብድግ ብሎ ነው ምን የፈለጉ ነው እሱ ጋር? ጉዲቱን ይዤ ነበር ቅድም የመጣው ትቆይ ማላስላው አስቀድመህ ነገር ጠፍተስከኝ አንድ ጊዜ ጨርሷል። ኧረ እባክህ ተዋት። ትንሿ ልጃችን እንኳን ከ28 ገባች እኮ። እኔ አውቃለሁ ካሉ እኔም ችግር 30 ቢያደርጉት አይ እሳቸው እንግዲህ ሰው የሚያውቁ ነው እንግዲህ አሁን የመጀመሪያው ልጃችን 40 ዘመኑ ነው። አሁን የመጀመሪያው 40 ዘመኑ ነው። እሷ ጣይቱ መቼስ በልጅነቷ ተበፋሽ በሰጠ አንድ ዱብ አደረገች። በ14 ዓመቷ ነው በልጅነቷ። አሁን እንግዲህ 40 ዘመን ተሆነው አስሏ እሷ በ14 ዘመን ይሄ 40 54 ዘመኗ ነው። ይሄው እሺ እንግዲህ ሌላው ምንድነው ልጠይቀው የምፈልገው አባባ እንዴት ነው እስኪ እንደው በዚህ በትዳር ህይወታቸው የገጠሙትን የሚያስታውስ ነገር አለ? በስመ አብ ወልድ ማን ነው የሚገጥመኝ? ማን ነው ፊት ለፊት የሚገጥመኝ? ሰርጃ ማጆር በዚህ መንገድ የተባለ እንደሆነ ሁሉ ትራችሁ ነው የሚጠፋው። ኧረ ተው ወይ እባክህ መጀመሪያ ታሪክ አጣራ። ማን ይገጥማል? ማን አንተ መጀመሪያ ተው ያልኩህ እንደሆነ ማን አቀራራ ነው? ሰርጃ ማጆር ኦሮ በሁሉም በሩን ይዘጋል። እንኳን እኔ ባልኩበት የበቁሎ እንኳን የታየ ሰው ነው የሚጠፋው። እንኳን ፊት ለፊት ሊገጥመኝ። አይ አልሰማህማ? ዝና ሰምተህ መስሎኝ የጠራህን የድሮውን አወራንህ እንጂ ለአሁኑ ጀግንነትማ ድፍን ታለም ጦቢያ ነው እንጂ የሚያወራው። እሺ እንግዲህ ተሸለሙበት የተዘሙበት አይደል እንዴ? አንድ ጊዜ ታቸው የተውትን እርሶስ የሚያስታውሱት ነገር ምን ያለ እንደ ትዝ የሚሉትና የረሳሁት ነገር እዚህ አብራችሁ ስትኖሩ ነው የረሳሁት? ይሄስ እንዴት ያለ የተረገመው ልጅ ነው። ምንም ረሳዋልኝ እንደውስ ምን ነው ጣይቱ ምን ያስለቅስሻል? ምን ነው ኧረ ምን የሚያስለቅስ ነገር አለ? ጣይቱ እንዴት አላለቅስም? ኧረ ተይ እምባሽ አይቅደም። እሱ ያውቁት የለ እንዴ? እንዴት ያለ ጉድ ነው። ከፈረግሱ ጉድ ሲጫወት ወዝን ጠፍ ብሎ የቀረው ወንድሜ ልጅ ከበደ